ቅዱስና ልዩ አልተጣሉም እንደዚህ ተጣልተዋል እኔ አሁን እንደዚህ አይነት ነገር እያሳለፍኩ ነው ብዬ በነግራችሁ ምንም ለውጥ የለውም ጭንቀት ከማጋባት ውጪ። ሰላም ውድ ቤተሰቦቻችን እንደምን ቆያችሁ? ዛሬም በሌላ አሪፍ ቪዲዮ ተመልሰን መጥተናል። በዛሬው ቪዲዮአችን ልዩና ቅዱስ በሚል ዩዘርኔም የሚታወቁት እነዚህ ጥንዶች መሃላቸው ምንድን የተፈጠረው የሚለውን አጣርተን መረጃዎችን ይዘንላችሁ መጥተናል። አሁን በሀገራችን ኢትዮጵያ በተለይም በዝነኞች ዘንድ በስፋት እየተለመደና እየተስተዋለ የመጣው ነገር ግን ልክ ያልሆነው ነገር ቢኖር ፍቺ ነው። ባገኙት አጋጣሚና ሚዲያ መፋታትን እንደ ቀልድ የህይወት አጋጣሚ በማድረግ ከራሳቸው ባሻገር ለሌላው የሚሰብኩ አርቲስቶችና ታዋቂ ግለሰቦች በርካቶች ናቸው። በእርግጥ ትዳር ማለት መላእክት የሚኖሩበት የመላእክት ስብስብ አይደለም። አለመግባባት፣ ግጭት፣ ጭቅጭቅም አይጠፋም። ታዲያ ይህ ሲፈጠር በተረጋጋ ስሜት ቁጭ ብሎ በመነጋገር መፍታት የብልህ ሰዎች ውሳኔ ነው። ታዲያ እንዲህ አይነት አማራጭ እያለ በየሚዲያው እግዜር የማይወደውን ፍቺ የሚያበረታቱ ማህበረሰቡ እንደ ኖርማል እንዲያይ የሚያደርጉ ዝነኞች በርክተዋል። አንዳንዶቹማ ልጅ ፈልጋለሁ ግን ባል አልፈልግም ሲሉ እንኳን ሰው ምን ይለኛል የማይሉ ሀፍረት የማይሰማቸው ዝነኞች እንዳሉም ተመልክተናል። ሌሎቹ ደግሞ ተፋተናል ግን ወንድምና እህት ነን ይሉናል። ከዚህም አልፎ ባሏ ለነበረ ሰው እኔ ነኝ ሚስት መመርጥላት ሲሉ እንኳን አንዳች ሀፍረት አይሰማቸውም። ባሏ የነበረውም የአሁኑ ባሏ ጫፏን ቢነካት አፍንጫውን ነው የምሰብረው እያሉ ሲያወሩ እንደ ኖርማል ነገር ቀለል አድርገውት ነው። ከቅርብ ጊዜ ወዲህ ደግሞ የቲክቶኩ ዓለም በተለያዩ ይዘት ለሚመጡ ሰዎች ጥሩ እውቅናና የገንዘብ ምንጭ የሆነ የቀጠለ ፕላትፎርም ነው። ታዲያ ከዚህ ይዘት ወይንም ኮንቴንቶች ውስጥ የጥንዶቹ ወይንም ካፕልስ ኮንቴንት አንዱ ነው። ባልተለመደ ሁኔታ አብረው የሚኖሩ ጥንዶች ውሎ አዳራቸውን ምን እንደሚሰሩ ምን እንደሚበሉ የሚያሳዩበት ኮንቴንት ነው። ከነዚህ መሃል ልዩና ቅዱስ ተጠቃሾቹ ናቸው። ታዲያ ከሰሞኑ አብረው እንደ ድሮ አይታዩም። ምንድነው የተፈጠረው የሚለው የአብዛኛው ሰው ጥያቄ ነው። እውነት እንደሚባለው ተፋተው ነው ወይስ ጊዜያዊ ኩርፊያ? ከተፋቱም የፍቻቸው ምክንያት ምን ይሆን? ጥፋተኛውስ ማን ነው? ልዩ ወይስ ቅዱስ? የነዚህን ሁሉንም ጥያቄዎች መልስ እንዲሆንሉ መረጃዎችን ከነማስረጃው ይዘናል። እስከ ቪዲዮአችን መጨረሻ አብረው በመቆየት እነዚህን መረጃዎች ያድምጡ። ለቻናሉ እንግዳ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ላይክ እንዲሁም ሼር እንድታደርጉ እየጠየቅን በቀጥታ ወደ ቪዲዮ እናልፋለን። ልዩና ቅዱስ በሚል መጠሪያ በቲክቶኩ ዓለም የሚታወቁ እነዚህ ጥንዶች ከ700,000 በላይ ተከታይ ያላቸው ሲሆን በቅርቡ ተጋብተው አንድ ልጅም ማፍራት ችለዋል። ታዲያ አንድም ቀን ለብቻ ታይተው የማያውቁት ልዩና ቅዱስ ብቻ ለብቻ ቪዲዮ መስራት መጀመራቸው በርካታ ተከታዮቻቸውንና የሚወዷቸውን ሰዎች ምን ሆኖ ነው እንዲሉ አስገድዷቸዋል። ባላቸው ፍቅርና በሚያሳዩቸው ነገሮች ብዙ ወዳጆችን ያፈሩት ልዩና ቅዱስ ከሰሞኑ ቪዲዮአቸውም ሆነ መዝሙራቸው የሚያሳየው ነገር በጠቅላላው አንዳች ወደ አደባባይ ይዘውት መውጣት ያልፈለጉት ነገር እንዳለ ያሳያል። ታዲያ ይህ ነገር ምንድነው የሚለው የአብዛኛው ሰው ጥያቄ ነው። ጠዋት ተነስታ ቁርስ ሰርታለት እሱም ከስራ ሲመለስ አቅፋው ስማው የምትቀበለው፣ በሌላ ጊዜ ደግሞ የደከማት ጊዜ ኪችን ገብቶ አብስሎ እያጎረሰ ሲያበላት በሚያሳዩ ከዚህም በተጨማሪ ውብና የሚያስቀና ቪዲዮ እየሰሩ ስንቱን አጓጉተዋል። በየቃለ መጠይቁ አንዱ ለአንዱ ያለውን ፍቅር ለመግለጽ ቃላት ሲያጥራቸው ለተመለከትን ለኛ እንዴት እንዲሆኑ ሲባል እንመን የሚሉም አሉ። በእርግጥ መዋደዱም መፋቀሩም ባልከፋ ነገር ግን ቲክቶክ ከመጣ ወዲህ ባለትዳሮች አደባባይ ማውጣት የሌለባቸው ነገሮች ሁሉ ካለማወቅ ይሁን ተከታይ ለማብዛት በማይታወቅ ሁኔታ ሲያሳዩ ተመልክተናል። ይህ ደግሞ ለተለያየ ትችት ሲዳርጋቸው አይተንማል ሰምተንማል። በአንድ በኩል በዚህ ዘመን ካለው የህይወት ውጣ ውረድና የኑሮ ውድነት ምክንያት ከየትኛውም ጊዜ በላይ ወጣቱ ትዳር የሚፈራበት ጊዜ ነው። እነዚህ በቲክቶክ የመጡ ጥንዶች ግን ከምንም በመነሳት ትልቅ ቦታ መድረስ እንደሚቻልና የትዳር ጥቅሙን በማሳየት ወጣቶች እንዲያገቡ እንዲጋቡ የራሳቸው ሚና እንዳላቸው የሚያነሱ ሰዎች ቢኖሩም በሌላ በኩል ደግሞ እነዚህ በቲክቶክ የሚታወቁ ጥንዶች የሚያሳዩን ጥሩና አጓጊ የሆነውን ብቻ እንጂ በጓዳቸው ያለውን ጉለትና ችግር እንዲሁም ንትርክ ሌላውንም አያሳዩም። ይሄም ብቻ አይቶ ሰው በእነሱ ብልጭልጭ መሸወድ የለበትም የሚሉም ጥቂቶች አይደሉም። ከዚህ በተጨማሪ ሁሉንም ነገር አደባባይ ማስወጣት የሚያመጣው መዘዝ ጥቂት አይደለም። እዩኝ ማለት በኋላ ደብቁኝ ያመጣል የሚሉም አሉ። የቅርብ ጊዜውን የጂአር ካፕልን ክስተት በማንሳት ይህ ሀሳብ እንኳን ሚዛን የሚያነሳ አይመስልም። እነዚህ ጥንዶች ላይ የተከሰተው ድንገተኛ አደጋ ነው። እነዚህ ጥንዶች ከሚያሳዩን በፍቅር ከቀለጠው ቪዲዮአቸው በተጨማሪ በሚያደርጉት መልካም ነገር ይታወቃሉ። በምትመለከቱት መልኩ ለጎዳና ተዳዳሪዎች እና ለተቸገሩ ማዕድ ሲያካፍሉ ካላቸው የበኩላቸውን ሲያደርጉ ተመልክተናል። ካደረጉት በጎ ስራ ይልቅ የገጠማቸው አሳዛኝ ክስተት ሊጎላ አይገባም። ይህ ክስተት ማንም ላይ ሊደርስ የሚችል ክስተት ነው። ይህ አጋጣሚ ነው። ዝነኛን አይልም፣ ተራ ሰው አይልም። አደጋ ነው። ይህ በእንዲህ እንዳለ ምንም እንኳን የመለያየታቸው ነገር ባይረጋገጥ
ቢሰጥም የልዩና የቅዱስ ከሰሞኑ ለየብቻ በመታየታቸው ምክንያት ብዙ እየተባለ ይገኛል። ተራ ግጭት እንጂ አልተለያዩም፣ መታረቃቸው አይቀርም የሚሉ በፍቅራቸው ጊዜ የሚያውቋቸው መለያየታቸውን መስማት የማይፈልጉ እንዳሉ ሁሉ አይ ተለያይተው ነው እንጂ ይህን ያህል ጊዜ ብቻቸውን ከመኖር አልፎ ብቻቸውን ቪዲዮ አይሰሩም ብለው የሚናገሩ አሉ። በእርግጥ አደባባይ የወጣ የዝነኞች ትዳር ብዙን ጊዜ ሳይሳካ ሲቀርና በፍቺ እንደሚጠናቀቅ ያየነው የሰማነውም ጉዳይ ነው። አገር ጉድ ያለላቸው በሚሊዮን ብሮች በተደገሰ ሰርግ የተጋቡ እንኳን በወራት ውስጥ ለፍቺ ሲዳረጉ ማየት የአደባባይ ሚስጥር ነው። ለፍቺያቸው የተለያዩ ምክንያቶች ቢጠቀሱም በምንም ሁኔታ ፍቺ ሊበረታታ ይገባል። በሀገራችን በተደረገ አንድ ጥናት መሰረት በመዲናችን አዲስ አበባ ፍቺ በዝቷል። በዘንድሮ ዓመት በ6 ወር ውስጥ ብቻ 3769 ፍቺ የተመዘገበ ሲሆን ከባለፈው ዓመት ጋር ሲነጻጸር ፍቺው በ38% ጨምሯል። በዚህ ከቀጠለ ፍቺ ከተጋቢ ቁጥር ይበልጣል። የፍቺ ምክንያት ናቸው የሚባሉት ነገሮች በራሳችን እይታ እንደሚከተለው አቅርበናቸዋል። አለመተማመን፣ ራስ ወዳድ መሆን፣ መዋሸት፣ ውሽማ መያዝ፣ እርስ በርስ ጊዜ ያለመሰጣጠት፣ ወንድ ካፌ ቁጭ ብሎ ሴት መላክፍና ማየት፣ ከሰው ቤት ጋር መፎካከር፣ የጓደኛን ወሬ መስማት፣ የቤተሰብ ጣልቃ ገብነት፣ ግልጽ አለመሆን፣ ሴቶች ወጪ ማብዛት፣ ወንድ መጠጥ መጠጣትና አምሽቶ መምጣት፣ እነዚህና የመሳሰሉት ይጠቀሳሉ። የሰሞኑ የቲክቶከሮቹ ልዩና ቅዱስ ክስተትም ከነዚህ ከላይ ከተጠቀሱት ምክንያቶች የሚዘል አይመስልም። ምንም እንኳን ጊዜያዊ ጥልና ኩርፊያ አሊያም ፍቺ የሚለው ባይረጋገጥም። ውድ ቤተሰቦቻችን እናንተም በዚህ ጉዳይ ላይ ያላችሁን ሀሳብ አካፍሉ። ለሰሞኑ የተወዳጆቹ ቲክቶከሮች ለብቻ የመታየት ከላይ ከጠቀስናቸው ምክንያቶች ውስጥ የትኛው ምክንያት ይመስላችኋል? ሀሳባችሁን ኮሜንት ላይ አጋሩ። ከቅርብ ጊዜ ወዲህ እየተበራከተ የመጣው ፍቺ ኬክ አሰርቶ ዌል ጎ ማይ ዋይፍ ዌል ጎ ማይ ሃዝባንድ እስከ መባባል ደርሰዋል። ስለ ትዳር ጠቃሚነትና ክቡርነት የሚያስተምሩ እንደነ መምህር ሐዲስ እንደነ ፓስተር ቸሬ አይነት ሀገራችን ቢኖራትም በዛ ልክ ፍቺ የህይወት አካል አድርገው የሚሰብኩ እየበዙም ይገኛሉ። በመሰረቱ የዝነኞችና የታዋቂ ግለሰቦች ፍቺ ወደ አደባባይ ወጣ እንጂ በየቤቱ የፈረሰውን ትዳር ቤቱ ይቁጠረው። ትዳር የፍቅር ምንጭ ነው፣ የደስታም ዓለም። ትዳር በባልና ሚስት መካከል የሚደረግ የጋራ ስምምነትና በመቻቻል ላይ የተመሰረተ ውልና ሂደት ሲሆን በምድር ላይ ትልቅ የሆነ የደስታ ዓለም የፍቅር ምንጭ ነው። ትዳር ማለት የሁለት ጥንዶች ከጥቅማጥቅም ያልተቆራኘ ወዶ የመፈቃቀር፣ የመተዛዘን፣ ከልብ የመተሳሰብ፣ የመከባበር፣ አንዳቸው ሲወድቁ ሁለተኛው የሚያነሳበት ውብ የሆነ ፍሬያማ የሁለት ሰዎች የማይጠገብ የአብሮነት የህይወት ጉዞ የፍቅር ምንጭ የደስታም ዓለም ነው። በመሆኑም ከላይ ከተጠቀሱት ነገሮች ላይ ቆም ብሎ ማሰብና ከልብ ማስተዋል ያስፈልጋል። ለትዳር ከላይ ያሉ ነገሮች ከተጠበቁና ከተሟሉ ምንጊዜም የፍቅርና የመነፋፈቅ የደስታ ጉዞ ይሆናል። በሁለት ጥንዶች መካከል አለመግባባቶች እና መለያየቶች በብዛት በሚስተዋሉበት ወቅት ችግሮችን የትዳር ችግር አድርጎ መገንዘብ ከባድ አደጋለሁ። በመሆኑም የሁለት ጥንዶችን የአለመግባባት ችግርና ትዳር የሚለውን ዓለም ለይቶ መመልከት ግዴታ ነው። የሆነው ሆኖ እነዚህ የሚያማምሩ ጥንዶች ልዩና ቅዱስ መሃላቸው የተከሰተውን ቀላል ሆነ ከባድ ግጭት ቁጭ ብለው ተመካክረው በመነጋገር ፈተው እንዳስለመዱን አንድ ላይ ሆነው ማየት እንሻለን ይላሉ አድናቂዎቻቸው። ከምንም በላይ በመሃላቸው ለመጣው ልጅ ሲሉና ለራሳቸው ብለው ቀና መንገዱን ቢመርጡ የተሻለ ይሆናል። ውድ ቤተሰቦቻችን እናንተም ለልዩና ለቅዱስ ያላችሁን ፍቅርና ድጋሚ አብረው እንድናያቸው ምኞታችሁን ኮሜንት ላይ ጻፉልን እያለን የዛሬውን እዚህ ጋር እናበቃለን። ለቻናሉ እንግዳ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ እስከምንገናኝ